አይ እንዴት አደራችሁ? ደህና ናችሁ ወይ? አለን ሲስፖር ነኝ መጥቻለሁ ዛሬ ማለት ነው። ምንም አይነት ሀሳብ ምናምን የለኝም ግን ማለት ነው ሌሊት በቃ ዩቲዩብ ቪዲዮ ካልሰራክ እያለ ብዙ ጊዜ እንትን እየጨቀጨቀኝ ነበር እና ማለት ነው ስለምን ልስራ የምሬ ነው የምላችሁ። ምክንያቱ እያዘጋጀሁት ያለው ሀሳብ ደግሞ ይሄ እንዲህ የሚቀረጽ አይደለም ማለት ያላችሁ አይደለ። አሁን ስልኬ ከጎን አድርጌ ነው እየቀረጽኩ ያለሁት። በዚህ የሚሆን ደግሞ አይደለም ማለት አስተካክል አሪፍ የሚቀርጽ ሰው አዘጋጅተህ ምናምን መሆን አለበት እንጂ እንዲሁ ስልክ ከጎን አድርገህ ምናምን የሚሆን አይደለም በጭራሽ ማለት ነው። እና ዝም ብዬ ግን በቃ ከመጣሁ አይቀር ስለ አንድ ነገር እስኪ ተጫውተን እንሄድ በሚል መጣሁ። እሱ ስለምንድን ነው? ስለ ፍርሃት ማለት ነው። ስለ ፍርሃት እስኪ እናውራ። ፍርሃት ማለት ነው ምንድን ነው? ፍርሃት ለእናንተ እንዴት ነው ማለት? የፈራችሁት ነገርስ ሆኖ ያውቃል ወይስ ዝም ብላችሁ ፈርታችሁ ነው የቀራችሁ? እስኪ ይሄ ንገሩኝ። ማለት እኔ ፍርሃት ራሳችን የምንፈጥረው ነገር ነው። የምሬ ነው የምላችሁ። ማለት ብዙዎች ለራሱ በዚህ ጉዳይ ተመራምረዋል። ማለት ብዙዎች አጥንተዋል በፍርሃት ዙሪያ ማለት ነው። እንደውም ባለፈው የሆነ ነገር እያየሁ ምንድነው የሆኑ ህፃን ልጆች አረጉና እዛ ውስጥ ማለት እዛ እነሱ ጋር ማለት ይሄ እባቦች፣ በነገራችን ላይ የተለያዩ እባቦች አሉ። ይሄ የሚናከሱና የማይናከሱ አሉ። እና እባቦች ሲያደርጉባቸው ህፃኖቹ ማለት ነው አይደነግጡም። ከዛ በላይ እነዛ ትላልቅ ሰዎቹ ነው የሚደነግጡት። እና አሁን እነዛ ሰዎች ምን የሚል ፍንጭ የያዙ መሰላችሁ? ፍርሃት አብሮን የተወለደ ነገር አይደለም ምናምን ከሆነ ጊዜ ራሳችን የገነባነው ነገር ራሳችን የፈጠርነው ነገር ነው እንጂ ፍርሃት አብሮን አልነበረም ምናምን ብሎ ደርሰዋል። በሂደት የምናመጣው ነገር ነው። ለምሳሌ ልንገራችሁ 12ኛ ክፍል ዘንድሮ እንኳን ተፈትነዋል። ግን ሳይፈተኑ በፊት ምን እያሉ እየፈሩ ነበር? ኧረ ይሄ ውጤቱ ከባድ ነው፣ እንዲህ እንደ ድሮ አይደለም፣ ነገሮች ከብደዋል ምናምን ብሎ ራሳቸው የሚፈጥሩትን እንትን ማለት ነው ወደ ሪያሊቲ ይቀየራል። ማለት ጥያቄዎቹ ቀላል እያሉ ኢቭን እንኳን ማለት ነው ኦልሬዲ በአእምሯቸው በመንፈሳቸው ምን ብሎ እያመነ ነው ከባድ እንደሆነ፣ ጥያቄዎቹ ከባድ እንደሆነ ምናምን እያሰቡ ነው፣ ኢማጂን እያደረጉት ነው። ማለት ጥያቄዎቹ ቀላል ሆነ እንኳን መመለስ አይችሉም። ገባችሁ አይደለ? ማለት ብዙ ነገር ማየት እንችላለን። እና ምን ልላችሁ ፈልጌ ነው እዚህ ጉዳይ ላይ በጣም መጠንቀቅ መቻል አለባችሁ እናንተ። እንዴት ካላችሁ ማለት ነው ሲጀምር ይሄ ምንም አናየውም እኮ ፍርሃት የሚባል ነገር የለም እኮ። አንድ አሰውም የት አለ ምናምን ብንል ለራሱ የለም። ተረዳችሁኝ አይደለ? እና የለም አንድ አሰውም ምናምን እኮ ተረዳችሁኝ አይደለ? ቤተሰብ ምን ልላችሁ ፈልጌ ነው እናንተ ይሄ ጥርጥር ውስጥ ይሄ ጥርጣሬ ውስጥ የሚከታችሁ የሚያስፈራችሁ ነገር ምናምን እንትና አትስጡት፣ ያን ትኩረት አትስጡት ምናምን። ዝም ብላችሁ የውሸት ነው የምሬ ነው የምላችሁ። እና ይሄ ደፍራችሁ አድርጉት። ያ ይሄ እንዳይሆን እንዲህ እንዳይፈጠር ምናምን የምትሉት ነገር ዝም ብሎ ነው የምላችሁ። ዝም ብሎ ነው የምላችሁ የምሬ ነው። ግን እናንተ ምንድነው ያደረጋችሁት? የሆነ ያስፈራችሁት ነገር ለምሳሌ የሆነ የማታውቁት ሰፈር መሄድ በቃ ግራ የሚያጋባችሁ ከሆነ አይ ብጠፋስ ምን ብልስ ሂዳችሁ ጠፍታችሁ ትመለሳላችሁ። በቃ አለቀ። ሲጀመር አጠፉም ራሳችሁን የምትፈጥሩት ነገር ነው እንጂ ገባችሁ አይደለ? ለምሳሌ ሌላ ደግሞ እኔ እስኪ አሁን 200,000 300,000 ይዞ ማለት ነው ስካይላይት ገብቶ ሻይ መጠጣት የሚፈራ ሰው አለ። ለምን? የምሬ ነው። ይሄ በጣም ብዙ ሰው አለ። ይሄ ምንድነው? ከፍርሃት የተነሳ ነው። በቃ ይሄ ራስን ምንም እኮ የሚባላ ነገር የለም ምን የለም 500 ይዘህ መግባት ትችላለህ እኮ። ግን ምንድነው ሰውየው ራሱ የሚወልደው ነገር ነው። በቃ አይ እዚህ ይከብዳል ምናምን 10,000 ያለው ማለት ነው የ2,000 ምግብ ይሄ የሆነ ዲኮር ምናምን የበዛበት ካፌ ላይ ገብቶ ምናምን ምግብ መብላት ይፈራል። ለምን? ይሄ ዝም ብለህ ራስን የምትወልደው ነገር ነው። እዛማ ውድ ነው ምናምን ሌላ ቦታ ከሚያወጣው በላይ እኮ አያወጣም እኮ።
ተረዳችኝ አይደለ ቤተሰብ? እና ይሄ ነገር ለአንዴና ለመጨረሻ ጊዜ መግደል መቻል አለባችሁ፣ ማቆም መቻል አለባችሁ። ተረዳችሁ? እነዚህ ነገሮች ልክ አይደሉም፣ ተገቢም አይደሉም። ምን የሚመጣ ነገርም የለም ከፍርሃት። ኤኒዌይ ማለት በደንብ ስላልተዘጋጀሁለት ነው እንጂ በጣም ብዙ ነገር ማለት እንችላለን። በጣም ብዙ ግን ምንድነው ያው እንዳልኳችሁ በመጀመሪያ ዩቲዩብ እንትን እያለኝ ስለሆነ ምናምን ነው ያዘጋጀሁት። ሀሳብ ደግሞ ዝም ብዬ እንዲሁ ቀርጬ ከምለቀው ምናምን አስተካክዬ ልቀቀው ብዬ ነው። ሶ የመጀመሪያችን ይሄ ይመስላል እና ሶ አሁን ለምሳሌ የውጭ ሀገር የምትኖሩ አገር ውስጥ ገብተን ምን እንሰራለን ብላችሁ ፍራቻ ይዛችሁ እዛ አረብ ቤት ተዘግታችሁ ያላችሁ ብዙ ናችሁ። 300 400 ሺህ 1 ሚሊዮን ይዛችሁ ማለት ነው ቅጥር ላይ ያላችሁ ሰዎች አላችሁ። ወጥተን ብንከስርስ ብላችሁ ሶ ይሄ ነገር አስቡበት። ገባችሁ አይደለም? ማለት ዝግጁ ሆናችሁ ግን ደግሞ የሆነ ነገር ፈርታችሁ የፍቅር አጋር ወይ የትዳር አጋር ያላዛችሁ ሰዎች አሉ። ገባችሁ አይደለም? እና ከነዚህ ነገሮች እናንተ ሲጀምር እንትን ማለት አለባችሁ። ካምባክ አድርጋችሁ በደንብ አስባችሁበት ማለት ነው ያ የምትፈልጉትን ነገር ማድረግ መጀመር አለባችሁ። የምር የኔን ቁም ነገር እየነገርኳችሁ ነው። ይሄ ነገር አስቡበት በደንብ። ሶ ለነበረን ቆይታ እጅግ አመሰግናለሁ። ቴንክ ዩ ሶ ማች። ወዳችኋለሁ። ሁለተኛ ቪዲዮ አሻሽዬ እሰራላችኋለሁ።